በኢትዮጵያ ውስጥ የሚካሄዱ ምርጫዎች በኢትዮጵያ ብሔራዊ የምርጫ ቦርድ የሚመሩ ሲሆኑ መምረጥና መመረጥ ህገ መንግስታዊ መብት ነው። ጤና ይስጥልኝ። መሰረት መብራቱን ባላለው በለሚ ኩራ ክፍለ ከተማ አስተዳደር ፍትህ ጽሕፈት ቤት የህግ ስርጸት ውል ማርቀቅና ምክር መስጠት ዳይሬክተሬት ዳይሬክተር ነኝ። ምርጫ ዜጎች በዲሞክራሲያዊ ስርዓት ተወካዮቻቸውን ወይም መሪዎቻቸውን በነጻነት የሚመርጡበት በህግ የተደነገገ ድምጽ የመስጠት ሂደት ነው። የምርጫ ሂደቶች በሶስት ይከፈላሉ። ቅድመ ምርጫ፣ ምርጫና ድህረ ምርጫ ይባላል። በቅድመ ምርጫ የምርጫ ስነ ስርዓት ውስጥ የሚካሄዱ ነገሮች ለምርጫ የሚያስፈልጉ ግብአቶችን የማሟላት የእጁ ምዝገባ እና የምርጫ ቅስቀሳ ሲሆን በምርጫ ጊዜ የሚከናወኑ ተግባራት መራጮች ድምጽ የመስጠት ስነ ስርዓት ይከናወናል። በድህረ ምርጫ ከሚከናወኑ ተግባራት ውስጥ የመረጧቸውን መራጮች ውጤት የሚገለጽበትና አጠቃላይ ምርጫው የነበረበት ሂደት የሚገመገምበት ሁኔታ አለ። በኢትዮጵያ ውስጥ 5 አይነት የምርጫ አይነቶች አሉ። የመጀመሪያው ጠቅላላ ምርጫ፣ የአካባቢ ምርጫ፣ የማሟያ ምርጫ፣ የድጋሚ ምርጫና የህዝበ ውሳኔ ምርጫ በማለት ከፋፍለን ልናያቸው እንችላለን። ጠቅላላ ምርጫ የምንለው በየ5 ዓመቱ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት አባላት የሚከናወን ምርጫ ሲሆን ጠቅላላ ምርጫ በሀገሪቱ በተመሳሳይ ጊዜ የሚካሄድ የምርጫ አይነት ነው። ነገር ግን ቦርዱ ሲያምንበት ለህዝብ ተወካዮች ጥያቄ በማቅረብ ምርጫው በተለየ ሁኔታ ሊከናወንበት የሚችልበት ሁኔታ እንዳለ ልንገነዘብ ይገባል። ለኢፌዴሪ የህዝብ ተወካዮች ምክር ቤት ከአንድ የምርጫ ክልል አንድ አባል የሚመረጥ ሲሆን ለክልል ምክር ቤቶች እንደየክልሉ ህግ የሚወሰንበት ሁኔታ አለ። በህገ መንግስታችን አንቀጽ 61 ንዑስ አንቀጽ 3 መሰረት የክልል ምክር ቤቶች ለፌዴሬሽን ምክር ቤት አባላት ህዝብ ቀጥታ እንዲመርጥላቸው በፈለጉ ጊዜ ከጠቅላላ ምርጫው ጋር አብሮ የሚከናወንበት ሁኔታ ሲኖር፣ ነገር ግን ይህንን ጥያቄያቸውን ከ6 ወር ቀጣዩ ምርጫ ከመከናወኑ ከ6 ወር በፊት አስቀድመው ለቦርዱ ማሳወቅ ይጠበቅባቸዋል። ሌላው የምርጫ አይነት የአካባቢ ምርጫ የምንለው ሲሆን የዞን፣ የወረዳ፣ የክፍለ ከተማ፣ የቀበሌና የከተማ ምርጫ ተብሎ የአካባቢ ምርጫ አይነት ውስጥ የሚመደብበት ሁኔታ አለ። ከዚህ ውጪ የማሟያ ምርጫ የሚባል የምርጫ አይነት አለ። ይህ ማለት በሁለት ምክንያቶች የሚፈጸም የምርጫ አይነት ነው። የመጀመሪያው በየደረጃው ያሉ የምክር ቤት አባላት በተለያየ ምክንያት ሲጓደሉ ጥያቄውን ለቦርዱ በማቅረብ ቦርዱ ጥያቄውን ሲቀበል የማሟያ ምርጫ የሚከናወንበት ሁኔታ ሲኖር፣ በሌላ ጊዜ በሌላ ሁኔታ ተፈጻሚነት ባለው ህግ መሰረት የይውረድልን ጥያቄ ሲቀርብና ቦርዱ በተሰጠው ስልጣን መሰረት ተቀባይነት ሲያገኝ በ6 ወር ውስጥ የማሟያ ምርጫ የሚከናወንበት ሁኔታ አለ። ነገር ግን አንድ ምክር ቤት ስራውን ለማጠናቀቅ ከ6 ወር ያነሰ ጊዜ ከቀረው የማሟያ ምርጫ ጥያቄው ተቀባይነት የማያገኝበት ሁኔታ እንዳለ ልንገነዘብ ይገባል። ከዛ ውጪ የድጋሚ ምርጫ አለ። የኢትዮጵያ ብሔራዊ የምርጫ ቦርድ የተሰጠው ስልጣን መሰረት የተሰጠው የምርጫ ውጤት መሰረዝ አለበት ብሎ ሲያምን የድጋሚ ምርጫ ሊደረግ የሚችልበት ሁኔታ አለ። ከዛ ውጪ የፌዴራል ጠቅላይ ፍርድ ቤት በቀረበለት አቤቱታ መሰረት ምርጫ ይደገም ውሳኔ በሚሰጥበት ጊዜ ምርጫ ሊደገም ይችላል። ከዛ ውጪ የተወዳዳሪ የፖለቲካ ፓርቲዎች ተመሳሳይ ውጤት በሚያገኙበት ጊዜ ምርጫ የሚደገምባቸው ሁኔታዎች እንዳሉ ልብ ልንል ይገባል ማለት ነው። ከዛ ውጪ የህዝብ ውሳኔ የሚሰጥበት የምርጫ አይነት አለ። ይህ የምርጫ አይነት የህዝብን ፍላጎት ወይም ውሳኔ ለማወቅ የሚደረግ የምርጫ አይነት ሲሆን ቦርዱ በተሰጠው ስልጣን መሰረት የምርጫ ጣቢያዎችን በማመቻቸት ህዝብ ድምጽ እንዲሰጥ የሚያደርግበት ሁኔታ አለ። እዚህ ላይ የኢትዮጵያ ብሔራዊ የምርጫ ቦርድ ያለው ኃላፊነት ከሌላ ስልጣን ከተሰጠው አካል ጋር በመሆን 4 ኃላፊነቶችን የመወጣት ግዴታ አለበት። የመጀመሪያው የድምጽ ውሳኔ የሚሰጥበትን ቀን የመወሰን፣ በድምጽ ውሳኔ ለመስጠት መሟላት ያለባቸውን መስፈርቶች የማሳወቅ፣ በድምጽ ውሳኔ የምንጠቀምባቸውን ወረቀቶች ላይ መስፈር ያለባቸውን ይዘቶች የመግለጽና በድምጽ ውሳኔ አሰጣጥ ጊዜ የሚደረጉ የቅስቀሳ ይዘቶችን የመወሰን ስልጣን እንዳለው ልንገነዘብ ይገባል ማለት ነው። ከዛ ውጪ በምርጫ ስነ ስርዓት ውስጥ ከምናልፍባቸው መንገዶች ውስጥ አንዱ የመራጮች ምዝገባ ነው። የመራጮች ምዝገባ ተሳታፊ ለመሆን መሟላት ያለባቸው ክራይቴሪያዎች ምንድን ናቸው የሚለውን ነገር እንመዝገብ። ማንኛውም ለመራጭነት የሚመዘገብ ዜጋ የመጀመሪያ ማሟላት ያለበት ክራይቴሪያ መታወቂያ
ሊኖረው ይገባል። መታወቂያ ከሌለው ህጋዊ ፓስፖርት በማሳየት በመራጭነት ሊመዘገብ የሚችልበት ሁኔታ አለ። ነገር ግን የመታወቂያ ካርድ ማሳየት የማይችሉ ዜጎች ካሉ 4 አማራጮች አሏቸው። የመጀመሪያው ተማሪዎች ከሆኑ የትምህርት ቤት መታወቂያ በማሳየት እንደ ማስረጃ የሚቆጠርበት ሁኔታ አለ። ከዛ ውጪ የመንጃ ፍቃድ እንደ ማስረጃ የሚያዝበት ሁኔታ አለ። የመኖሪያ ምስክር ወረቀት፣ ከወታደር ቤት የመጡ የወታደር አባላት ከሆኑ ደግሞ ከወታደር ቤት የተሰናበቱበት ሰነድ እንደ ማስረጃ ተይዞላቸው በመራጭነት የሚመዘገቡበት ሁኔታ እንዳለ ልንገነዘብ ይገባል ማለት ነው። የኢትዮጵያ የምርጫ ፖለቲካ ፓርቲዎች እና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማውጣት ለምን አስፈለገ? ዜጎች በነፃነትና በቀጥታ ተወካዮቻቸውን ወይም አመራሮቻቸውን የመምረጥ ስልጣን አላቸው። ስለዚህ ይህን ስልጣናቸውን ተግባራዊ ለማድረግ ይህ አዋጅ የወጣበት ሁኔታ እንዳለ ልንገነዘብ ይገባል። ከዛ ውጪ በኢትዮጵያ ውስጥ የሚከናወኑ ማንኛውም አይነት የምርጫ ሂደቶች ዓለም አቀፍ የምርጫ መርሆችን በተከተለ መንገድ መከናወን እንዳለበት ለመደንገግ የወጣ አዋጅ ነው። ከዛ ውጪ ዜጎች በሚሳተፉበት ድርጅት ውስጥ ማወቅ ስላለባቸው መብትና ግዴታቸውን እንዲሁም በድርጅት ሲንቀሳቀሱ መከተል ያለባቸው ሕግና ስነስርዓት ደንግጎ መያዝ በማስፈለጉ ከዛ ውጪ የተለያዩ የፖለቲካ ፓርቲዎች በመቀናጀት በመዋሃድ ተደራጅተው የምርጫ ስራዎችን መስራት እንደሚችሉ ለማስቀመጥ ነው። ከዛ ውጪ የነፃ ሰላማዊና ዲሞክራሲያዊ የምርጫ ስነስርዓት በሀገሪቱ እየዳበረ እንዲሄድ የተለያዩ የፖለቲካ ፓርቲዎች የራሳቸውን አስተዋጽኦ እንዲያደርጉ ለማስቻል ሲሆን፣ ሌላው አዋጁ መውጣት ያስፈለገበት ዋና ምክንያት በምርጫ ሂደት ውስጥ ለሚነሱ አለመግባባቶች አስተዳደራዊ ውሳኔዎችን የሚሰጡ ተቋማትና አሰራሮችን መወሰን አስፈላጊ ሆኖ በመገኘቱ በኢፌዴሪ ሕገ መንግስት አንቀጽ 55 ንዑስ አንቀጽ 1 መሰረት ይህ አዋጅ ማወጅ አስፈላጊ ሆኖ ተገኝቷል። ለዛሬ የነበረን የህግ መልእክት ይህን ይመስል ነበር። በሌላ ጊዜ በሌላ የህግ መልእክት እስክንገናኝ ጤና ይስጥልኝ።